አዲስ ስርዓተ ትምህርት የመቅረጽ የመምህራንና የአመራሮች ማስጊያና የመምህራን ደረጃ ማሻሻል ከለውጥ ስራዎች መካከል እንደሚገኙ ጠቁመዋል። መንግስት በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ላይ ለውጥ የታየባቸውን ተግባራት ስለማከናወኑም ነው የተናገሩት። በዚህ መካከል ሰው ሰራሽና ተፈጥሯዊ ተግዳሮቶች መግጠማቸውን ገልጸው አሁን ላይ ለውጡን ከማንሰራራት ወደ መትከል ማሸጋገር ተችሏል ብለዋል። ለውይይት መድረኩ የተዘጋጀውን ሰነድ ያቀረቡት የቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል ከለውጡ ማግስት ያጋጠሙ ችግሮችን ለመቅረፍ በርካታ ስራዎች ሲሰሩ መቆየታቸውን ገልጸዋል። ከመማር ማስተማር ተግባራት ባለፈ የመምህራንን ጥቅማ ጥቅም የማስጠበቅ ተግባር ተጠናክሮ እንደሚቀጥል ነው የገለጹት። በመድረኩ የተሳተፉ መምህራን በሰጡት አስተያየት የትምህርት ብክነት እንዳይኖር የከተማ አስተዳደሩ እያደረገ ያለው ድጋፍ የሚመሰገን ነው ብለዋል። አሁን ላይ ነዋሪውን እየፈተነ የሚገኘውን የኑሮ ውድነት ለመቀነስ የሰንበት ገበያ በማስጀመር የሚደረገው ጥረት አበረታች ስለመሆኑም ነው የገለጹት። ከተማ ይሄ ቅዳሜ ገበያ ተብሎ የተሰየመ የሚደረገው ነገር አሁን በሶስት ቦታ ብካፈልም እዛ ውስጥ ያሉት እየሸጡ ያሉት ሰዎቹ ምን አይነት መልካም ነገር አላቸው የሚል አንደኛ የኔ እንትን አለኝ። እንግዲህ እንደ ሀገር እጅግ በጣም ከፍተኛ ኑሮ ግሽበት አለና ይሄንን የተዘጋጀው እኛ እንድንረጋጋ መንግስት ሰራተኛም አርሶ አደረም ሌሎችም ቢሆን እንዲረጋጉ የተደረገው ነገር መልካም ነገር ነው ብዬ ወስዳለሁ ማለት ነው። በቀጣይ የመምህራንን አቅም የማጎልበቱ ተግባር ተጠናክሮ እንዲቀጥልም ጠይቀዋል። ይሄ መምህር ሲማር ማስተማር ይችላል። መምህር ሲሰለጥን ተገቢውን የሆነ ነገር ማስተላለፍ ይችላል። ይሄ ወቅታዊ ስልጠናዎችና በክረምት ተጀምሯል። ጥሩ ነው። አሁንም እንደ ትምህርት ቤት ስፋትና ጥበት በደንብ ታይቶ ወቅታዊ ስልጠና ተሰጥቶ እውቀት የዳበረና በቂ ትምህርት እንዲሰጥ ዘንድ ሊዘጋጅ ይገባል የሚል እንዳስተያየት ሰጣለሁ። ከሌሎች ባለድርሻ አካላት ጋር በቅንጅት መስራት አለብን ያሉት መምህራኑ በትምህርት ስርዓቱ ውስጥ አገር በቀል የሆኑ የትምህርት አይነቶች በሙያ ተደግፎ ሊሰጡ እንደሚገባም ነው ያነሱት። ካሪክለም ጀምሮ እንደ መምህር ከመጽሐፍ ጀምሮ ድሮ አሁን ማቃቸው ከቤተሰቦች የማቃቸው እርሻ ኑሮ ዘዴ ቢባል አሁን ምርጥ ነገር መጥቷል። ኬሬ የሚባለው ሳብጀክት ወይም የሙያ ትምህርት ብሎ ያመጣው አዲሱ ከታች እስከ ስር መሰረቱ ይዞ ዘላቂ መሆን አለበት፣ ማቋረጥ የለበትም። በአንዳንድ የትምህርት አይነቶች ላይ የመጽሐፍ እጥረትና በዝግጅት ላይ ያሉ ክፍተቶች ሊታረሙ ይገባልም ብለዋል። በከተማው የተጀመረው የኮሪደር ልማት ስራ ተጠናክሮ እንዲቀጥል መምህራኑ ጠይቀዋል። ስለዚህ የተጀመረው ነገር ባይቆም ባካችሁ፣ ህዝቡ ተስፋ ይቆርጣል። ተስፋ ቆርጠን ተስፋ ባናስቆርጥ የተጀመሩ ነገሮች ቢቻል እየቀጠሉ ቢሄዱ የአቅም ውስንነት ሊኖር ይችላል። የኮንትራክተር አቅም ውስንነት ሊኖር ይችላል። የህዝብ ጫጫታዎች ሊኖሩ ይችላሉ። የተጀመሩም ነገሮች እየቀጠሉ ቢሄዱ መጎብኘት አለባቸው። ከዚህ በፊት የሚወራው ኮሪደር አፈናቀለ፣ ኮሪደር አባረረ ነበር። ዛሬ ይኸውና ባለ ጉዳዩ የመዘጋጃ ቤት ከንቲባውም ሆነ የመዘጋጃ ቤት አስተዳዳሪው አቶ ስዩም ከንቲባውም እዚህ አሉ። ሄደው አስረድተው ጎብኝተናል። ሌላውም አካል እንደዚህ ቢጎበኝ ደስ ይለኛል ነው። የኑሮ ውድነቱን ለማቃለል ከደሞዝ ጭማሪ ይልቅ ምርትና ምርታማነትን ማረጋገጥ እንደሚገባ ገልጸው በዚህ ረገድ ትምህርት ቤቶች ሚናቸውን ሊወጣ ይገባል ያሉት ደግሞ ለጥያቄዎቹ ምላሽና ማብራሪያ የሰጡት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ ናቸው። አንዱ ከዚህ በተነሳው ደሞዝ ሳይቆይ በየጊዜው ደሞዝ መጨመር አለበት፣ ያ ከሆነ ይፈታል የሚል ነበር። ሪሊ እሱ ነው ወይም ይፈታው የሚለውን ሲታይ እሱ አይፈታም፣ ከኋላ መጥቷል። አሁንም ከቤቱ አስተማሪ የሆኑ ነገሮች ተቀምጠዋል። ይህን ሊፈታ የሚችል ስንሰራ ብቻ ነው። በተለይ ምርትና ምርታማነትን መጨመር አለብን። በደንብ ተነስቷል። በየትምህርት ቤት ያለው መሬት ፋንክሽናል መሆን አለበት። በሌላችን ላይ መሬት ታቅፈን ትምህርት ቤቶች ሌሎችን መመገብ ይችላሉ እንደሚባለው ዳዋ መልበስ የለባቸውም። ሌሎች ከመድረኩ የተነሱ ሀሳቦች በየደረጃው ለሚገኙ ለሚመለከታቸው አካላት እንደሚቀርብ ነው አቶ አስማማው የገለጹት። በከተማው የተጀመረው የኮሪደር ልማት ተስፋ ሰጪ እንደሆነ ጠቁመው በተለይ ሁለተኛው ዙር ደረጃውን የጠበቀ ሆኖ እየተሰራ መሆኑን ተናግረዋል። አሁን እርዝ ወርክ ያሉ ስራዎች ያን ስታንዳርድ ጠብቆ ነው የሚሄዱት። ያን ስታንዳርድ ካልጠበቀ ሪፖርትድም አይሆንም። ኮሪደር ተብሎ ሪፖርት አክሰፕታንስ ሊያገኝ አይችልም፣ ዝም ብለን ስለሰራን ብቻ። እሱ ስታንዳርድ መጀመሪያ የሚጀምረው ከወገብ ራሱ ያስፋልቱ ወገብ ስንት ነው መሆን ያለበት ይላል። የቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል ለመምህራን የአቅም ግንባታ በየጊዜው እየተሰጠ መሆኑን ገልጸዋል። ከትምህርት መቋረጥ ጋር ተያይዞ አቅም ግንባታ ስልጠና ላይ ነው ከአምና ጀምሮ ትኩረት የተደረገው። ያ ሁላችሁም እንደምታውቁት ቅድም በሪፖርት እንደቀረበው ከ104 መምህር በላይ አምና በአቅም ግንባታ ስልጠና ከኛ ከተማ ሄደዋል። ዘንድሮም ዝግጅት እንዲደረግ
በመምህራን ልማት በኩል መረጃዎች መጥተው ወደ ትምህርት ቤቶች እየወረዱ ነው። ዝግጅት እንዲያደርጉ የአቅም ግንባታ ስልጠና ተለይቶ ስለመጣ ማን በየትኛው ይሄዳል የሚለው ስለመጣ አሁንም አቅም ግንባታ ሆኖ፣ ነገር ግን እንደዛም ሆኖ እኮ ተቋርጦ አዲስ ነው እንጂ ያልመጣው ተቋርጦ አልቀረም። አምና የመጨረሻ ዓመት ተማሪዎች ሄደዋል። ሰመር ላይ ሄደው በትምህርት ማሻሻያ በኤግዚት ኤግዛሙ ምክንያት ነው የዘገየው እንጂ አምና ክረምት ላይ ተቋርጦ የነበረው የመጨረሻ ዓመቶች ሄደዋል። በትምህርት ቤቶች ያለውን ከብሎክ ግራንት ጋር ተያይዞ ያለውን ክፍተት ለመሙላት ጥረት እየተደረገ መሆኑን አንስተው ትምህርት ቤቶች የውስጥ ገቢያቸውን እንዲያሳድጉ እየተደረገ መሆኑንም ነው የገለጹት።